ከአርባ በላይ ለሴት እኮ ማለት መውለድ አታስብም ከሷ? ያው አይ በቃ ምን ችግር የለውም። እሱማ ጥሩ ነበር። ከ35 እስከ ከ35 በላይ ችግር የለውም። እሺ ከ35 እስከ 40 እድሜዋ ከ35 እስከ 45 የሆነች እሺ። እምነቷ ኦርቶዶክስ ነው። ኦርቶዶክስ የሆነች ኦርቶዶክስ በእንግሊዝ የምትኖር እንግሊዝ በቃ እንግሊዝ። እሺ በራሴ እየሞከርኩ መልኳ አይ ቀለም ምናምን የለም አይሰራም። ችግር የለውም። እሺ ቁመቷም ችግር የለውም። ውፍረቷስ ወፍራም ቀጭን? ያው እሱም ችግር እኔ ማንኛውም መስፈርት የለውም። በቃ እድሜዋ ብቻ እድሜ ከ35 እስከ 40 የሆንሽ እምነትሽ በላይ እንግሊዝ ሀገር የምትኖሪ ካለሽ ለዳኒ የሆነ ሰው ስም እየጻፋችሁ ነው። ስነ ስርዓት ያዙ። እሷ አግብታለች፣ ግን ባለ ሰርግ በቅርቡ አግብታለች። ስነ ስርዓት ያዙ። ያላገባ ነው የተባለው። እንደዛ ነው። አይ የሆነ ስም እየጻፉ ነበር ኮመንት ላይ። ስም አትጻፉት። እሷ ድል ባለ ሰርግ በቅርቡ አግብታለች። እንግሊዝ ሀገር ኢትዮጵያ ገብታ ነው እንደውም ሰርጓን ድል አድርጋ የደገሰችው። ስለዚህ ባሏን ፈታ ነው የምታገባው። ያላገባሽ እድሜሽ ከ35 እስከ 45 የሆነ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ እህቴ ካለሽ አለው በይ። እንግሊዝ ነው ያለው ሌላ ስም አትጻፉ። ስለዚህ ምንድነው አቡዬ ነች ደግሞ ውጭ የምትወስደኝ በእሷ ስፖንሰር ስለሆነ እንዳትጨነቁ 100% እንዳትጨነቁ። ትክክል። ለዛ ያብቃን እንጂ እሷ ነች ስፖንሰሪ። ችግር የለም። ዳኒ ወንድሜ በቃ ለዳኒ እኔ ያለው የምትይ እህት አስገባሻለሁ። አሁን ወደነ ኮድ ልሰጣቸው ነው። በጣም ጥሩ ሀሳብ ነው፣ ተቀብያለሁ ከዳኒ ሀሳቡ። ስለዚህ የሰላምዬ ኮድ 01 ነው። 01 የሂዊ ኮድ 0 የኑሮ ኮድ 03 ነው። 03 የኤልያስ ኮድ ወንድ ስለሆነ መጨረሻ ላይ አድርጌዋለሁ 04 ነው። የኤልያስ ኮድ 04 ነው። ኦኬ እሺ። የዳኒ ኮድ ዳኒ ቪዲዮ ማጥፋት አይቻልም። የሚነቅሉ ካልሞዴሬተራችሁ ሳታጠፋ ቁጭ በል እሺ። የዳኒ ኮድ ደግሞ 05 ነው። ሰብ ስለሆንኩ ነው አብዬ። አይ በዚህ ሙስና የለም። ቤተሰብን ብትሆን ሁሉ ነገር በህጉ መሰረት የሚሰራው እዚህ ቤት። እሺ ሰላምን ያላችሁ የሰላምን እንትን አነባለሁ። የሰላምን መስፈርት አነብና ኮዷን ስነግራችሁ 04 ኤልያስ ለኤልያስ 39 ሰው 04 ጽፏል። ለኤልያስ አስገቡ 04 52 ሰዎች 04 ጽፈዋል። ለኤልያስ የኤልያስ ኮድ ነው 04። ሌትስ ጎ ፋሚሊ አስገቡ ፕሊዝ። 04 የሚጽፉትን አስገቡ። የኤልያስ ኮድ ነው 04። ኢትዮጵያ ውስጥ ነው የሚኖረው ኤልያስ። አግብቶ የፈታ ነው። 2 ልጆች አሉት፣ ግን ልጆቹ አያቶቻቸው ጋር ነው የሚኖሩት። አይመጡም ቤት መቼም። አንቺን ቢያገባሽም ልጆቼ እንድታሳድግልኝ አይደለም የማገባው፣ አይመጡም ብሏል። ስለዚህ ሞዴሬተሮች ኧረ በፈጣሪ አስገቡ። 02ም የጻፈ አለ። 02 የሂዊ ኮድ ነው። የሂዊ መስፈርት ግን አውቀሃል? 02 የጻፍከው ልጅ መስፈርቷ እድሜ ከ30 እስከ 40፣ ቁመት ሜትር ከ80፣ ስራ ያለው አሜሪካን ሀገር የሚኖር ጸይም፣ ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩ ችግር የለብኝም ብላለች። እስቲ ሞዴሬተሮች ማን እንዳለ ክብሪት አለች። ክብሪትዬ ለምንድን ነው ኢንቫይት ማታደርጊው? እሺ ክብሪት ብቻ ነሽ ቪው ላይ የምትታየኝ። ሶፊ፣ ቤቲ፣ መስዬ የት ሄዳችሁ? ምን እየሆነባቸው ነው? ኦኬ ሀይሚ 03 የጻፈችው ለምኗ ነው? 03 አንቺ ሀይሚ 03
03 እኮ የሴት አንቺ ሴት ሆነሽ ለሴት እንዴት ትጽፊያለሽ? የኑሮ ኮድ እኮ ነው 03። አንዳንዶቻችሁ ሳይገባችሁ ነው አይደል? እሺ ቆይ አንድ ሰው ልሳብና ያስረዱኝ ምን እንደሆነ እየተፈጠረ ያለው። መስዬ ለምንድን ነው ኢንቫይት ማታደርጉት? ማሬ አቡ የኔ ውድ አይሰራም እኮ የኔ እኮ በጣም ቆየ እኮ መስራት ካልቻላ ማስገባት ያንቺ ሞዴሬተር እንደ በጣም ቆየ እኮ። እሺ ያንቺ አይሰራም። እሺ ቆይ እስኪ ድጋሚ አንሺና ስጭኝ፣ ድጋሚ አንሺና ስጭኝ እስኪ። ይኸው አነሳሁትኝ። እሺ ሌሎቹ ሶፊስ ቤቲስ አይታዩኝም ቪው ላይ። ይኸው እንደ አዲስ ሰጠውሽ። አሁን እስቲ አሁን ሞክሪው። ተመልሼ ልግባና ልሞክር። ቤቲ የለች፣ ሶፊን ግን አላየኋትም። ቤቲንም አላየኋትም። ሶፊ ኢንቫይት ቤቲ እና ሶፊ ነበር ከቅድም ጀምሮ ኢንቫይት ሲያደርጉ የነበሩት። ኦኬ እሺ ነው እሺ። አሁን ያንቺ አዲስ ሶፊ አለች እና ኢንቫይት ማታረገው ለምንድን ነው? ሶፊ እሺ አለ ሶፊ አለች። ኮሜንት ሳቢያት ወተሽ ግቢ፣ ወተሽ ሞክሪ፣ ልትጋቢ ወተሽ ገብተሽ ሳቢያት። እኔ ቪው ላይ አትታየኝም ልስባት ብዬ። ሶፊ እስቲ ፍላወር ላኪ። ሶፊ ፍላወር ላኪ። እንዴት ነሽ? አለውማ ለምንድን ነው የማትስቢው? ማሬ አይገቡም። አቡዬ ስንቶቹን እስባለሁ እኔ ይላሉ፣ አይገቡም። ዲክላይን 04 የሚጽፉት ይሄ ሁሉ ሰው 04 የሚጽፈው ሰው አይገቡም። አቡዬ የእውነት ውሸታቸውን ነው ማለት ኢንቫይት ስታደርጊያቸው ምን አክሰፕት ኢንቫይት ሳረግ አክሰፕት አያደርጉትም። በቃ ዲክላይን ነው የሚሉት። ስንት መሰለሽ የሳብኩት እስካሁን ድረስ። ኦኬ እነዚህ ቻሞችን ታያቸውና ትክክለኛ ትዳር ፈላጊዎችን ኪፕ ትራይንግ ኢንቫይት እንደዛ እያደረኩ ነው እንጂ አለው እሺ እንትን ብዬ አይደለም። እሺ አቡዬ የሌለሽ መስሎኝ ነበር። አለ ክብሪትም አለች አይቻታለሁ ቪው ላይ። እሺ ኢንቫይት አድርጉ፣ ዶንት ስታፕ። እኔ እኮ እናንተ ኢንቫይት ሳታረጓቸው መስሎኝ ነው። አሁን ጥበብ የሆነ ሰው ኢንቫይት አደረኩ በስህተት መሰለኝ። ጩኸት ደሬ ድሬ የለ እንዴ? የምንፈልገህ ነው ደሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዋሌኩም ሰላም። ቪዲዮ አብራ ወንድሜ። እሺ እሺ፣ ሰላም ናችሁ? እንዴት ነህ? ኧረ ለቀምሱ ባለፈው ወረፋ ያሽሊ ብዬሽ ነበረ እኮ ጽፌልሽ ነበረ። ሮብና ሐሙስ እንጂ አልገባክም። አልገባሁም አላውቅም። እሺ እሺ ቆይ እሺ ይቅርታ፣ እኔ ቦታ እንዳልይዝልሽ። እሺ ዳንዬ ሳገኝልክ የእኔ ጉዳይ በውስጥ ጨርሽልኛለሽ። ችግር የለም ሳገኝልክ እነግርሃለሁ። ችግር የለውም። እዚሁ ላይ ጨርስልኝ። ችግር የለም። እሺ ችግር የለም። ሳገኝልክ እዚሁ ላይ ነው የምነግርህ። አዎ እንግሊዝ ሀገር የምትኖር ነው የሚፈልገው። ዳኒ ወደ እንግሊዝ መሄድ ይፈልጋል። የዘካሪያስ መገኘቱን አይቶ ነው እሱም ሞራሉ ተነሳስቶ የመጣው እና አሁን የጥበብ መርሃባ ጥበብ ለአዲስ አልሆነብኝም። ይህን ሰው የሆነ ቦታ የማውቀው መሰለኝ። ፊቱ አዲስ አለ። አታውቂኝም? ሰሞኑን የጻፍኩልሽ ነበር ከስር። እሺ ጥበብ አግብተህ ፈተሃል? እኔ አልዋሽሽም፣ ውሸት የሚባል ነገር አይመቸኝም። አግብቼ ፈትቻለሁ። አንድ ልጅ አለ። ልጅት ማን ጋር ነው? ልጄ ከአያቱ ጋር ነው የሚኖረው። እሺ አሁን ካገባክ በኋላ ታመጣዋለክ ልጅክን?
ካገባው በኋላ እስካሁን ልጅን አላየሁም። ሊያሳዩኝም አልቻሉ። እገታ ላይ ነው። ኦኬ። ስለዚህ ማለት ነው። ስለዚህ ማለት ታመጣታለህ ከሚስትህ ጋር ይኖራል ወይስ እዛው እናቱ ጋር ይኖራል ልጅክ ወደፊት? ኖ እኔ የራሴ ህይወት ነው መኖር የምፈልገው። ማለትም ካለችው ከሚስቴ ጋር ማለት ነው እንጂ ልጄ ከኔ ጋር አይኖርም። ከእናቱ ጋር ከአያቱ ጋር ነው የሚኖረው ማለት ነው። ኦኬ። በእርግጠኝነት የምናገረው ከአያቱ ጋር ነው። ምክንያቱም ያው ብዙ አይነት ነገር አለ። እንደዚህ ነው ብዬ ባልናገርም። ኦኬ እሺ፣ ምንም ችግር የለውም። መስፈርትክ ምንድን ነው? የምትፈልጋት ሴት ከእድሜዋን ጀምር። እድሜዋ ከስንት እስከ ስንት? ከ25 እስከ 33 ከ25 እስከ 33 እሺ። ሙስሊም የሆነች ሙስሊም። እሺ። ቁመቷ ሜትር ከ65 ወይ ሜትር ከ70 ሜትር ከ65 እለዋለሁ። ሜትር ከ70 ለሴት ልጅ በጣም ረጅም ነው። እንደዛ አይገኝም። አዎ ሜትር ከ65 ይበቃሃል። እሺ። ከ60 ከለሯስ? እሺ ከለሯ ከለር እኔ አይቻት ከወደድኳት ችግር የለውም። ከለር ያሻለም። ውፍረት፣ ቀጭን፣ ወፍራም? መካከለኛ። እሺ ስራ ቢኖራት ባይኖራት ችግር የለብህም? ስራ ችግር የለም። የራሴ ስራ እንግዲህ የግል የራሴ ስራ አለኝ። ያም ሆኖ ስራም ካላትም ችግር የለም፣ ባይኖራትም ችግር የለም። የት የምትኖር ትሁን? የት የምትኖሩ? ኢትዮጵያ ሀገር ማማረጥ ይቻላል? ይቻላል። ኦፍኮርስ። ኩዌት ወይንም ደግሞ ፈረንሳይ። እሺ አንተ የት ነው የምትኖረው? እኔ ኢትዮጵያ ውስጥ ነው የምኖረው። እና ኩዌት ወይም ፈረንሳይ የመሄድ ሀሳብ አለክ? ማለት እሷ አሁን ኩዌት ወይም ፈረንሳይ ብትሆን ትሄድላታለህ? የሁለታችን ንግግር ወይም ደግሞ የሁለታችን ዋናው መግባባት ነው። ኦኬ ይህ ነው የማምነው በዚህ ጉዳይ። ኩዌት ወይም ፈረንሳይ፣ ኩዌት ኦር ፈረንሳይ። እሺ ሌላ መስፈርት አለክ? ሌላ መስፈርት የለኝም። አግብታ የፈታች ብትሆን ችግር የለብህም? አግብታ የፈታች ከሆነች አንድ ልጅ ካላት ችግር የለውም። ከእድሜ ጋር ቀደም እንዳልኩሽ ነው። አግብታ የፈታች ብትሆን ችግር የለውም። አሁን ከእድሜ ጋር አሁን እኔ እድሜ 32 ነው። ከእኔ እድሜ በላይ 2 ዓመት ብትበልጠኝ ራሱ እኔ ችግር የለውም የምልበት ምክንያት አለኝ። ምክንያቱም ለኑሮ አመች ትሆናለች ወይም ደግሞ ጥሩ ትሆናለች። በማንኛውም ነገር ላይ እንኳን ባንግባባ ሰከና ያለች ስለምትሆን በመነጋገር የምታምን ለማለት ፈልጌ ነው። በጣም ከእድሜ አንፃር ከወጣቴማ ይሻላል፣ በሰል ያለች ይሻላል። ከ25 እስከ 33 ሱሬት የሆነ ነገር ነው። ይህን አምንበታለሁ። እውነተኛ ግን ትዳሩን ባልፈልገው ኖሮ ይህን አልልሽም። ግን ምርጫ አብዛኛውን እኔ ስራ እንደ ስራ ካየሁት እውነቱን ካወራው እኔ ግልጹ መንገድሽ በየትኛው ዓለም ላይ ብትሆን ለእኔ ችግር የለውም። ዋናው ነገር ስራ ኑሯት እንኳን የራሷን ሂደት እየሄደች ከባሏ ጋር ተግባብታ የምትሰራበት ወይም ተግባብታ የምትኖርበትን መንገድ የምታሳምር መሆን አለባት የሚለውን ነው። የትኛውም ዓለም ብትሆን ችግር የለም። ግን መስፈርቱ ቅድም ባልኩሽ መሰረት መሆን አለበት እና ለዲኗ ለእስላም ያላት ቦታ ያ ማለት እንግዲህ ሰላት ላይ ጠንካራ ሆነች ብትሆን ለእኔ ተመራጭ ናት። በጣም ጥሩ። የጥበብን መስፈርት እንደሰማችሁት እድሜዋ ከ25 እስከ 33 የሆነ ሙስሊም የሆነች ቁመቷ ሜትር ከ60 የሆነ ከዛ ባታጥር ይመርጣል። ሰውነቷ መካከለኛ፣ ወፍራምም ቀጭንም ያልሆነች መካከለኛ፣ ኩዌት ወይም ፈረንሳይ የምትኖር ሲሪየስ ነኝ ለትዳር ነው ያልቀልድም፣ ሲሪየስሊ ትዳሩን እፈልገዋለሁ ብሏል። ስለዚህ አንቺም የእውነት ሲሪየስ ትዳር ፈላጊ የሆንሽ እህት አለው ካልሽ ያስገባሻለሁ። ሌትስ ጎ። እሱ 32 ነው። ስለዚህ ከ33 ባትበልጪ ይመከራል። እድም እኮ አንድ ታዊ ለካ እሷ ከባህሬን ናት። እሷ ከባህሬን ናት እንጂ ልጠራት ነበር ሀያትን ልጠራት ነበረ ትሆናለች። እሷ ግን ከባህሬን ናት። እሷ ግን እኮ የትም ማለት ቢሆን ችግር የለብኝም ብሏል። ሀያትን ሼር አድርጉላት። ሀያት ቅድም የመጣችኋል ፎሎ አድርጋችኋት የለ ሲገቡ ፎሎ አድርጓቸው፣ ጥሯቸው ስላችሁ ሼር አድርጋችሁ እንድጠሯቸው።
ደሬ ከሸፈብክ እንዴ? ምን ፈልገህ ነው ፍላወር የምትልከው? ዳርኩ አይደል? ጣሊያን የምትኖር ልጅ ዳርኩ አይደለ? እሷን አታበስልም። ዝም ብለህ አሁን መተህ እዚህ ፍላወር ትልካለህ አዲስ ፈልገህ። እሺ ሀያትን ሼር አድርጉላት። ቅድም የእሷ መስፈርት ግን ወይኔ ከ30 እስከ 40 ነው የእሷ። እሱ ገና 32 ነው የእሷ መስፈርት። ሙስሊም የሆነ እድሜው ከ30 እስከ 40 የሆነ ነው ያለችው። ከ30 እስከ 40 32 እኮ ይሆናል። ከ30 እስከ 40 ነው ያለችው ሀያት። እና ስራ ያለው ሳውዲ የማይኖር አደራ ሳውዲ እንዳይኖር ብላች ኢትዮጵያ ነው አግብቶ የፈታ ልጆች ያሉትን ቢሆን ምንም ችግር የለብኝም፣ ቁመቱ መካከለኛ የሆነ ብላለች። ልክ እንደገለጸ ዋናው ብቻ ታማኝ ይሆንልኝ ብላለች ሀያት። በእናታችሁ ሀያት ርሽላት ከባህሬን ከየትም ዓለም ቢሆን ችግር የለብኝም ብሏል። ሀያትን ሼር አድርጉላት ፕሊዝ። ለጥበብ እሺ አፍናን ቪዲዮ አብሪ። አፍናን ቪዲዮ አብሪ። ጥበብን ሚዩት ላድርገው፣ ድምፁ በጣም እሱ ጋር ያለው ጫጫታ ስለሚረብሽ ሚዩት አድርጌልሃለሁ። አፍናን የጥበብን ያላችሁ ኮድ ልስጣችሁ። ቆየ ጥበብን ስራ ላይ ሆኜ ነው፣ ይቅርታል። ችግር የለም ሚዩት አድርጌልሃለሁ። 06 ነው ኮዱ። የአፍናን ኮድ 06 ነው። ሶሪ አፍናን አልኩኝ። አፍናን ለካውን የገባች ቪዲዮ ካላበራሽ ትነቀያለች። ቻው ቻው። የጥበብ ኮድ 06 ነው። ሀናን 06 ሀናን መሪያም 06 እየጻፉ ነው። ቤተሰብ ኢንቫይት አድርጓቸው። አይሻ ሶስታቸው 06 ነው። ጥበብን ያላችሁ 06 ጻፉ። ጥበብን ፈልጋችሁ የምትገቡ ዘካሪያስ ምን ፈልገህ ነው ድጋሚ የመጣኸው? ያስወጣኝ ማማዬ መጀመሪያም የዚህን ራሱ ሳንነጋገር ነው የወጣው። እኛ ፊት አይደለም የምትነጋገሩት፣ ፎሎ ተደራርጋችኋል። ሄዳችሁ በውስጥ ነው የምትጻጻፉት። ጨረስክ እኮ ከኛ ጋር ለሰርግህ ነው። ከዚህ በኋላ የምትገናኘው ለሰርጋችሁ ነው። ስፖንሰር ስለሚሆንላችሁ ይሄ ቢል ለሰርጋችሁ ነው የምንገናኘው ከዚህ በኋላ። እሺ ቢትዊን እና ኤፍ&ኤም ቪዲዮ አብሮ ኤርትሪያን ታጋቢያለሽ። ኦፍኮርስ ኤኒ ናሽናሊቲ ትዳር የሚፈልግ ሰው አስተናግዳለሁ። ቤተሰብ ምንም ችግር የለውም። እሺ እኔ እንግሊዘኛም አረብኛም እችላለሁ። አረቦችም ከመጣችሁ አረብ ባልም የምትፈልጉ ነጭ ባልም የምትፈልጉ ነጭ ሚስትም አረብ ሚስትም የምትፈልጉ ምንም ችግር የለውም። እኔ መስፈርታችሁም በእንግሊዝኛ ጽፋለሁ፣ በእንግሊዝኛ አነበዋለሁ። እንግሊዝኛው የገባው ነጭ ገብቶ ያገባችኋል ማለት ነው። ሰውን በሰውነቱ ነው ማምነው፣ በዜግነት በብሔር በሃይማኖት ምናምን አይደለም። ሰው ስለሆነ ብቻ አስተናግዳለሁ። እሺ ኤፍ&ኤም እሺ አንዴ ከፍታለሁ። ቆይ አንዴ። አይ አይቻልም ማሪ፣ ወዲያው ካላበራሽ ትነቀያለሽ ውዴ። ቶሎ በል እሺ። 06 የሚጽፉትን ኢንቫይት አድርጉ። የተሳካለት ይገባል። 06 የጥበብ ኮድ 06 ነው ቤተሰብ። ያው እየተሽከረከረ ነው የሆነ ሰው አይሰራም። ሀቡዬ እንግዲህ ምን ላድርግ መስዬ፣ እንግዲህ ከአካውንትሽ ነው። ኢትስ ኦኬ በቃ እነ ሶፊ እነ ቤቲ እና ክብሪት ያስገባሉ። ያንቺ እምቢ ካለ ዶንት ወሪ። ሰሚራ ቪዲዮሽ በርቷል፣ ግን ጨለማ ነው። አሁን አብሬው ድጋሚ ሰሚራ ቪዲዮ አብሪ። ሰሚራ ልትነቀኝ ነው። ሰሚራ ወይ ቆይሻ እንዴ? ወይ መልሷት። ሶሪ እኔ ነኝ የነቀልኳት። አረ የት ነህ የኔ አዳም እያለች ነው ሂዊ። የት ነው የሂዊ አዳም?
ክብሪትዬን አስገቧት። የምትናገረው ነገር አለ መሰለኝ። ፍላወር እየላከች ነው። ቤተሰብ ታርጌቱ እኮ ኤክስፓየርድ ሊያደርግ ነው። ሳትሞሉት ለምንድን ነው ማትሞሉት? ይሄኛው አንድ ነው የቀረው አልኩ፣ 6 ነው የቀረው። ታርጌቱን ሙሉት ፋሚሊ፣ ታርጌቱን ሙሉት። ሱማያ ቪዲዮ አብሪ። ሱማያ 5 እንቆጥራለን፣ ከዛ እንነቅልሻለን። ሱመያ 1 2 3 4 5 ባይ ባይ። እሺ ኤልያስ ፍላወር የላከ ነው፣ አስገቡት። ኤልያስ ሀቡዬ ይሰማል? አዎ ይሰማል። ክብሪትዬ እንዴት ነሽ? እንዴት ነሽ ሀቡዬ? አይሰራም የኔ ሞዴሬተር ሀቡዬ። አሮን ነው ዋል። ኧረ ዝም በይ በእውነት ዋታፕን። እስቲ እንደ አዲስ አንስልስትሽ ምን ሆኖ ነው ሞዴሬተራችሁ? ያላችሁ የሞዴሬተር ጠብቃል። ቆይ አይ አንዴ ከወጣሽ አላገኝሽ። እሺ ሪሙቭ ከሰጠሁሽ በኋላ አሁን ሪሙቭ አደረኩት።